ጌታማ ማን ነው? ኢየሱስ ነው። ኢየሱስ ጌታ ነው ይላል። አትፍሩ። ይሄንን ቃል ለመናገር የኛ ነው፣ የሌላ ማንንም አይደለም። እንቁራሪቶች በጣም ስለጮሁ ሐይቁ እነሱ ይመስላችኋል ሲባል ሰምታችሁ ታውቃላችሁ? አሳ ሻርክ ምናምን ያለበት ሐይቅ ብዙ ስለተነገረ አይደለም፣ በተረዳ ነው። መንፈስ ቅዱስ ካላበረታ እንደ ቅዱስ ጴጥሮስ እየወደድከው ትከዳዋለህ። መንፈስ ቅዱስ ሲያስችል ነው በሰይፍ ፊት በሞት ፊት ቆመ ኢየሱስ ጌታ ነው ለመመስከር የምችል። ሐሳቤ ግልጽ ነው አይደል? በልብ ያመንከውን እውነት በአፍ ለመመስከር ጸጋ መንፈስ ቅዱስ ያስፈልጋል። ብዙዎቻችን ምናልባት ይሄ መከራ ቢመጣብን እንዳንከዳ ፈራለሁ፣ አላውቀውም እንዳንል ፈራለሁ። ክርስቲያኖች ሆነን ለምን በሞት ፊት የሚያበረታው ጸጋ መንፈስ ቅዱስ እንዲያድርብን ለክርስቶስ ለመሞት መጀመሪያ ለክርስቶስ መኖር ያስፈልጋል። ምንም ሞት በሌለበት፣ ምንም መከራ በሌለበት፣ ምንም ስቃይ በሌለበት ለጌታችን መኖር ካልቻለን ለጌታችን መኖር እችላለሁ ብሎ መናገርን እንዴት እንደፍራለን ክርስቲያኖች? እኛ እኮ የከበደን ሞት አይደለም፣ እኛ የከበደን መኖር ነው። መሞትማ እኮ ትልቁ ደረጃ ነው። ለክርስቶስ መኖር አቅቶናል። ማንም የኔ ሊሆን ቢወድ አለ ጌታችን ራሱን ይካድ መስቀሉንም ተሸክሞ ይከተለኝ አለ። ማንን ይካድ? ከዛ ምን ተሸክሞ ይከተለኝ? አስተውላችኋል? መስቀሌን አላለም ጌታችን፣ መስቀሉን ነው ያለው። መስቀሌን ተሸክሞ አላለም፣ መስቀሉን ተሸክሞ ይከተለኝ ነው ያለው። ሁላችንም የራሳችን መስቀል አለና ራሱን ይካድ ማለት ምን ማለት ነው? እኔ ከወንድሜ ገንዘብ ተበድሬ ነገ ሲጠይቀኝ አላየውም አልሰማውም ብል ለሱ ገዳይ አይሰጠኝም ማለት ነው አይደል? ለሱ አልጨነቅም ማለት ነው። እንዳላወቅኩት ሆኛለሁ ማለት ነው። እሱን ክጄዋለሁ ማለት ነው። ልክ እሱን እንደምትከዱት ራሳችሁን ካዱ ነው ያለን ጌታችን። ምን ማለት ነው? ራስን መካድ ማለት ፈቃድን መተው ማለት እኮ ነው። ፈቃድን መተው ማለት እኮ ነው። ዘም ፈቃዴ ሰው ለከ አለ መዝሙረኛ ዳዊት ከፈቃዴ ሰዋልሃለሁ። ጌታ ሆይ መብላት እየፈለኩ ያንተን ፍቅር አስቤ ያንተን ሞት አስቤ የተከፈለልኝን ዋጋ አስታውሼ መብላት እየፈለኩ በጾም አከብርሃለሁ፣ በጾም አመልክሃለሁ። ይሄ ከፈቃድ መሰዋት ነው። አያችሁ? እየሰማችሁኝ ነው? ጌታ ሆይ መተኛት እየፈለኩ መጋደም እየፈለኩ በጧት በሌሊት ነቅቼ ስምህን ለማመስገን በፊት እቆማለሁ። ከፈቃዴ ሰዋልሃለሁ። ጌታ ሆይ መጠጣት መስከር እያማረኝ በውድ ዋጋ የተገዛው መሆኔን ስለማቅ አንተ ለተዋሃድከው ቤተ መቅደስ ስለሆነ ሰውነቴ ስለማይመጥን ፍላጎቴን መሻቴን ገድዬ ቤቴ ሰብሰብ ብላለሁ። ጌታ ሆይ